አይቀርብለት አይቀርብለት ከህይወት ጋር ትግል የገጠመ ሁሉ ራሱ ለማሸነፍ በሚያደርገው ሩጫና ጥሪያ እየተዋከበ ለሌላው የነፍስ ጩኸት ጆሮውን መስጠት የማይችልበት ጊዜ ላይ ደርሰናል። ሁሉም ብሶተኛ በመሆኑ አድማጭ ይፈልጋል። አሳዛኙ ነገር በቤተ ክርስቲያን ውስጥ እየታየ ያለው ጉዳይ የተለየ አለመሆኑ ለመሆኑ ለችግረኛው ግራ ለተጋባው በጥያቄ ናዳ ነፍሱ ለተቀጠቀጠችው አማኝ ጆሮውን እንዲያወስ ማን ነው? የአድማጭ እጦትና የአድማጭ ረሃብ ካስከተለው ጠኔ የተነሳ አማኙ ረሃቤን ያስታግስልን ወደሚለው አማራጭ እንዲጎርፍ አድርጎታል። አይቀርኔ ደግሞ አይቀረኔ መሪዎች መበራከታቸው የወደፊታችንን ታሪክ በጨረጋ ስዕል እንዲወረስ ታደርጋል። መሪዎች በጥቂቶች ካልሆነ በቀር አይቀርም፣ ጥቂቶችም ካልሆነ ደግሞ ሌላውን አይቀርም። ቢሮዎቻቸው ለህዝባቸው ክፍት ያሉ መሪዎችን ህዝቡ ይቅጠራቸው። ከቢሮዎቻቸው ወጥተው ተከታዮቻቸውን የማያገኙ ቢወጡም እንኳን የተከታዮቻቸውን አይን የሚሸሹ መሪዎች ለምን እንደሆነ መሰሰቱ መልካም ነው። በዓለም ዙሪያ በርካታ ቅርንጫፎች ባሉትና ሜሪየት ሆቴል በሚባል ስም በሚጠራው ትልቅ ሆቴል ውስጥ የአንድ መምሪያ ዋና ኃላፊ በመሆን የሚያገለግሉት ኤድዊን ፉለር You can't lead with your feet on the desk በሚል ርዕስ ያሳተሙት መጽሐፍ የሚያስተላልፈው መሰረታዊ ቁም ነገር መሪዎች ከሰራተኞቻቸው ሆነ ከሌሎች የስራ አጋሮቻቸው ጋር በበቂ ሁኔታ ሳይገናኙ ቢሮዎቻቸውን ቆልፈው በመስራት ብቻ ውጤታማ ስራ ማከናወን እንደማይችሉ ለማሳሰብ ነው። ይህ ምዕመናንን ለማይቀርቡና በምዕመናንም ለማይቀርቡ ለቤተክርስቲያን መሪዎች ትልቅ መልእክት ያስተላልፋል። የጥናቱ ተሳታፊዎችን በግልጽ ካስቀመጧቸው ሀሳቦች መካከል አንዱ መሪዎች ከህዝባቸው ጋር ሊኖራቸው የሚገባውን ግንኙነት የሚያመላክት ነው። ምዕመናን መሪዎቹን ከመቅረብ ይልቅ የሚሸሿቸው ከሆነ እንደ አገልጋይ ሳይሆን እንደ ጌቶች እያዩዋቸው መሆኑን በመረዳት መፍትሄውን በአፋጣኝ ማበጀት አስተዋይነት ነው። የአገልግሎት አደራ የሰጣቸው ጌታ ኢየሱስ እየመሩት ያለውን ቤተክርስቲያን ወይም ሌላ ድርጅት ሊጎበኙ ቢመጣና ተከታዮቻቸው እነርሱን ቀና ብለው የማየት ድፍረት ቢያጡ ወይም ይራስ ብለው በፍርሃት ቢሸሹ ምን ብለው ጌታውን ለመንጋው ባለቤት ያስረዱት ይሆን? በላይ ካስቀመጥከው ክብር የተነሳ እንደ ሙሴ ፊቴን ማየት አልቻሉም እኮ ለማለት ይለፉ ይሆን? ሶስተኛ ሊመለስ የሚገባው ጥያቄ አስቀድሞ እንደተገለጸው አስተያየታቸው ለአንዱ የጥናት ተሳታፊ የቸሩትን የመንግስት ባለስልጣን ጥሪ ዛሬ እዚህ መሀላችን ቢያስተጋባ ምላሻችን ምን ይሆን? ምላሽ ሰጥ የባለስልጣኑ ድምፅ ወጥረው በዚህ የጥናት ጽሑፍ ውስጥ ጥሪያቸውን ያሰማል። እባካችሁ የእርቅን መንገድ በእናንተው ቤት አትጩ፣ የሰላምን መንገድ አብጁት። እኛ እዚህ ፓስተርና ፓስተርን ስናስታርቅ አቤቱታን በተራ እየተቀበሉ መኖር ሰጭት አንተሳሳች ጥያቄው ግን ብቻ አይደለም። መለስ የራሳቸውን ጥያቄ ያቀርባሉ። ይህን ጥያቄ መመለስ ይገባዋል። እውነት ጌታ ጠርቶኛል፣ ከጠራኝ ለምንድን ነው እዚህ ስፍራ የጠራኝ? ምንድን ነው ከእኔ ጌታ የሚፈልገው? የጌታ ቤተክርስቲያን ከእኔ ምንድን ነው የሚፈልገው ብሎ አንድ መሪ ያንን ጥያቄ ደግሞ ደጋግሞ መጠየቅ በጥሪ ላይ ጥያቄ ከተፈጠረ ደግሞ ያንን መሪ ስፍራውን እንዲለቅ መምራት መመሰል ነው የሚታወቀው። ከመለስ ምክር የምንረዳው ነገር ያለ ጥሪ በመሪነት ስፍራ ላይ የመቀመጥን ክብደት የመጨረሻ ጥያቄ የቀረበው ከመሽመን ጥያቄውን ለመሆኑ ይህንን የሚያስቆም ማን የሚል የመሪዎችን ማቆሚያ የለሽ መለያየትና መከፋፈል ኃይል ብሎ የሚያስቆም መጥፋቱ የሚፈራ የሚደረግ መሪ መጥፋቱ ሁሉም በየፊና ያሻውን ሲያደርግ የሚከረክር አለመታየቱ ገዝጾ የሚመልስ መሪ አለመሆኑ አሳስቦ ያቀረበ ጥያቄ የመጋቢ ታምራት ኃይሌ መዝሙር ልብ ይላል። ጌታ ሆይ አንድ ሰው ስጠን የእግዚአብሔር ቅባት ያለበት ቢባርክ የሚደርስበት ቢረግም የሚሆንበት ቢገስጽ የምንሰማ ቢቆጣን የምንሰማ ስንትና የሚያነቃን ችግሮ የሚያቆመን ጌታ ሆይ አንድ ሰው ስጠን።
ፍቅር ተቀብሎ የሚሰጥ የፍቅር ምልክት ሀብታም ተሃብቶ ደካማ ሁሉም ሰብስቦ በፍቅር በርኅራኄ በትዕግስት መንጋህን የሚመራ የቆሰለን ፈዋሽ መድኃኒት ደራሽ በመከራ እባክህ ጌታ ሆይ አንድ ሰው ስጠን የእግዚአብሔር ቅባት ያለበት ቢረግም የሚደርስበት ቢባረክ የሚሆንበት ቢከፋን የምናዋየው ቢደክመን የምናርፍበት ብንቆስል የሚፈውሰን ብናዝን የሚያጽናና ጌታ ሆይ አንድ ሰው ስጠን። ጩኸት አብዝተናል ውድድር እኔ ሁላችን እኩል ሆነናል የለም መደማመጥ እረፉ የሚለን ተቆጪ እንደምን እንውጣ ጌታ ሆይ እባክህ አንድ ሰው በቅባት ያለበት ጌታ ሆይ አንድ ሰው ስጠን የእግዚአብሔር ቅባት ያለበት ቢባረክ የሚደርስበት ቢረግም የሚሆንበት ስንበድል የሚገስጸን ስንስት የሚመልሰን ስንጣላ የሚያስታርቀን ስንበደል የሚሰበስበን ጌታ ሆይ አንድ ሰው ስጠን። ቃሉ ተብልጠብ የማይል ቀኑ ዘይት የሆነና ለተገፉ ድሆች ለሞታች ምርኮ የማይበላ ለእውነት ኖሮ ለእውነት የሚሞት በዚህ ክፉ ዘመን ነገሥታት ሲያጠፉ ኃይል የሚል ሳሙኤልን ስጠን ጌታ ሆይ አንድ ሰው ስጠን የእግዚአብሔር ቅባት ያለበት ቢባርክ የሚደርስለት ቢረግምም የሚሆንለት ስንፈራ የሚያደፋፈር ስንጨነቅ አይዞህ የሚለን ስንገፋ የሚሟገትልን ስንናቅ የሚቆምልን ጌታ ሆይ አንድ ሰው ስጠን። ቅድስት ከተማ ቅጥሯ ፈርሶ መቅደሱ ሲቃጠል በንጉሥ ጮማ በወይን ጠጅ የማይቀማጠል ሕዝብን የሚያመሳሳ ቅጡን የመጠገን ክብርን ስለ ክብር የተወ ነህምያ ስጠን ጌታ ሆይ አንድ ሰው ስጠን የእግዚአብሔር ቅባት ያለበት ቢባርክ የሚደርስለት ቢረግምም የሚሆንለት ስንተኛ የሚያልቅ ስንሰንፍ የሚያበራ ስንወድቅ የሚያነሳ ስንደክም የሚያበረታን ጌታ ሆይ አንድ ሰው ስጠን። ሙሴ ወይ ኢያሱ ኤልያስ ጴጥሮስ ቢሆን ጳውሎስ ብቻ ጌታችን ሆይ አንድ ሰው አስነሳት መንፈስ አደባባይ ሞልቶ መፍሰሱ ምን አለው ቁም ነገር አንተ የቀባኸው አንድ ሰው ይበቃል ነገር ጌታ ሆይ አንድ ሰው ስጠን የእግዚአብሔር ቅባት ያለበት ቢባርክ የሚደርስለት ቢረግምም የሚሆንለት ጓዳችንን የምናሳየው ሚስጥራችንንም የምናዋየው በፍቅር የሚገስጸን በትዕግስት እንዲሸከመን ጌታ ሆይ አንድ ሰው ስጠን ጌታ ሆይ አንድ ሰው ስጠን። በአምስተኛ ደረጃ ታዲያ እንዲህ እንላለን ጥናቱ የቤተክርስቲያን መሪዎች የሚያስተላልፈው አንድ ይህን ወደቁ ምልከት እያየን ዝም ብለን እንደ ብሉይ ዘመን ልብሳችንን ቀደን አመድ በላያችን ላይ ነስንሰን እንድንጮህ አይገባንም። አንድ በሉ የሚል ጎበዝ የጎበዝ ድምፅ እንዴት ከመካከላችን ይህንን መልካት የሚደረገውን ሩጫ ማስቆም አንችልም። ያስቆሙ ዘንድ እግዚአብሔር ምድር እንደሰጣቸው መሪዎች ለማሳሰብ በዚህ አለ መላሽ ኃይሌታ ውሃ ሲናገሩ በአንዴ ሁሉንም ነገር መለወጥ አንችልም፣ ግን መለወጥ አለብን ማለታቸው የኢትዮጵያ ቤተክርስቲያን መሪዎች ማድረግ ስለሚገባቸው ነገሮች የሚጠቅሙት ነገር አለ። የመለወጥ አስፈላጊነት በአመራር ዘይቤ መለወጥ፣ በመንፈሳዊ ሕይወት መለወጥ ያስፈልጋል። እንዲሁም ከአመራር ጋር የተያዙ አሰራሮችን መለወጥ ግድ ይላል። በዚህ መሰረት የዚህ ጥናት ጽሑፍ ለኢትዮጵያ አብያተ ክርስቲያናት መሪዎች የሚያስተላልፈውን አንድምታ በሁለት ምድብ በመክፈል እንመለከታለን። አንድ ለመንፈሳዊ ሕይወት ትኩረት የመስጠት አስፈላጊነት ጥናቱ የሚያመለክተው ከአመራር የተነሳ ላለንበት ቀውስ ዋናው መንስኤ የመንፈሳዊ ሕይወት ችግር እንደሆነ ተመልክተናል። ከዚህ በመነሳት የዚህ ጥናት ጽሑፍ ለቤተ ክርስቲያን መሪዎች በዋናነት የሚያስተላልፈው መልእክት መንፈሳዊ ሕይወትን እንደ እግዚአብሔር ቃል የመምራትን ኃላፊነትንና ግዴታ በማሳየት ነው። በዚህ መሰረት ይህ ጥናት ሁለት እውነታዎችን ለጥናቱ ተሳታፊዎች ያመለክታል። አንደኛ የደቀ መዝሙርነትን ሕይወት እንደ እግዚአብሔር ቃል የመለማመድን ኃላፊነትና ግዴታ ጥናቱ ያሳያል። ፍቅርን እና ይቅርታን መለማመድ የትህትናን ሕይወት መለማመድ እጅግ አስፈላጊያችን ነው። ከዚያ አልፈን ለመንፈስ አንድነት ለህብረትና ለመደጋገፍ ትኩረት መስጠት አሁን ካለንበት የመለያየት አደጋ በአፋፍ የምንወጣበትን መንገዶች መቀየር ለተግባራዊነታቸው በቁርጠኝነት መነሳት ይጠበቅብናል። የምንሰብከውና የምናደርገው አንድ እንዲሆን መትጋት ፈረንጆቹ እንደሚሉት ወክ ዘ ቶክ የሚለው መመሪያ እጅግ አስፈላጊያችን ነው።
እንዲህ በማድረግም ለወጣቱና በአጠቃላይ ለአማኙ ህብረተሰብ መልካም አርአያ መሆን እንዳለብን ህዝቡን እንደሚገባ እንድንመራ እድል የሰጠን እግዚአብሔር ይጠብቅብናል። የተግባራዊ ከሚሆንባቸው ነገሮች አንዱ የመጽሐፍ ቅዱስን የበላይ የስልጣን ምንጭነት በግብር በማረጋገጥ ይሆናል። የቤተ እምነታችንን የእምነት መግለጫ ማወጅ ብቻ ሳይሆን ከመጀመሪያዎቹ አንቀጾች አንዱ የሆነው የመጽሐፍ ቅዱስን የመጨረሻ የስልጣን ምንጭነት በአመራር ዘይቤያችን ጭምር በተግባር በማሳየት ልናረጋግጥ ይገባል። ሁለተኛ ለዚሁ ትውልድ ለታላቁ ተልእኮ ቅድሚያ መስጠት የዚህ ጥናታዊ ጽሑፍ ሌላው መንፈሳዊ ምልክት ነው። የቤተ ክርስቲያን ህልውና ታላቁን ተልእኮ መወጣት ስለሆነ ወንጌል ማሰራጨትና ያመኑትን ደቀ መዝሙር የማድረግ ሂደት ማለት ነው። ሌሎችን ጥቃቅን እንከኖችን ወደ ኋላ በማለትና እንዲለያዩ ሳንፈቅድላቸው ለተግባራዊነቱ መነሳት አለብን። እስካሁን የተጀመሩት መልካም የሆኑ ታላቁ ተልእኮ የመወጣት ተግባራትን በበለጠ በማጠናከር ያልተወረሱትን ልጆች ለመውረስ መነሳት ይኖርብናል። የክርስቶስ ተቃዋሚ በምድሪቱ ላይ የሚንቀሳቀስበትን ስልት አስቀድመን አይተን በመንቃትና ዘመኑን በመዋጀት በእግዚአብሔር መንፈስ ኃይል የክርስቶስን ማዳን ለሕዝቦች ሁሉ ማወጅ አለብን። ሁለተኛው አንድምታ የሉያዊ አመራር ዘይቤን በመከተል አስፈላጊነት የዚህ የጥናት ጽሑፍ ጽንሰ ሀሳባዊ ንድፍ በሉያዊ አመራር ፍልስፍና ላይ የተመሰረተ ነው። ለብዙ ተቋማት የአመራር መርህ ምክንያት ከመሆኑ ባሻገር መጽሐፍ ቅዱሳዊ መሰረት ያለው በመሆኑ የጥናት ጽሑፉ የማጠንጠኛ ሀሳብ እንዲሆን ተመርጧል። በዚህ መንገድ የተጠናው ይህ ጥናታዊ ጽሑፍ ለቤተ ክርስቲያን መሪዎች የሚያስተላልፈው መልእክት እንደሚከተለው ይሆናል። አንደኛ መጽሐፍ ቅዱሳዊ የሆነ መንፈሳዊ ሕይወትንና የኢየሱስ ደቀ መዝሙር መሆንን በዋናነት በማስቀደም ሉያዊ አመራር ዘይቤንና ልምምድን ከነ ባህሪያቱ ማዳበር ያስፈልጋል። ሉያዊ የአመራር ዘይቤ ሌሎችን ከማገልገል የነጨ የአመራር ልምምድ ሲሆን የሚያተኩርባቸው ተግባራዊ የአመራር አቅጣጫዎችን ይመጣል። ጥናቱ እንደሚያሳየው የመሪነት ጥበብ ወይም ስጦታ ያላቸውን ልንለይ የምንችልበትን መንገድ መቀየስ የግድ አስፈላጊያችን ይሆናል። ማለትም መንፈሳዊ አገልግሎት የሚጠይቀውን ትክክለኛ የአመራር ዘይቤ እያዳበሩ ያሉትን ወገኖች ወደ መሪነት ሊመጡ የሚችሉበትን ተግባራዊ አሰራር ማበጀት አስፈላጊ ነው። የአመራር ቡድኑ በሚፈለገው የመሪዎች ቁጥር እንዲሟላ ለማሰብ ብቻ ስጦታው መገለጫ ባህሪያቱና የአመራር ክህሎት የማይታይባቸውን ከማስገባት ይልቅ ትክክለኛዎቹን መሪዎች ማግኘት የምንችልበትን ስልት መንደፍ መልካም ይሆናል። በእጩ መሪዎች ላይ ምንም አይነት ግፊት ወይም ጫና ሳይደረግ ወደ መሪነት እንዲመጡ እንዲችሉ መንገዶችን መክፈት ያስፈልጋል። ሁለተኛ ጥሪ ወይም ስጦታው ያላቸውን ትክክለኛ መሪዎች ክህሎታቸውን ማዳበር የሚቻልባቸው ልዩ ልዩ ስልቶችን መንደፉ ተገቢ ይሆናል። ይህ ከሚከናወንባቸው መንገዶች ጥቂቶቹ ስልጠናዎችን ማዘጋጀት፣ የውክልና እድሎችን ዴሌጌሽን እድሎችን መክፈት፣ አብረው እንዲሰሩ ደግሞ የአመራር እድሉን እንዲያገኙ ሁኔታዎችን ማመቻቸት እና ሜንቶር ማድረግ ነው። ወደ አመራር ስፍራ ከመጡ በኋላ ገንቢ ክትትል ማድረግና ወደ በለጠ የአመራር ክህሎት እንዲያገኙ ማበረታታት አስፈላጊ ነው። እነዚህ የአመራር ክህሎት የማዳበር ስትራቴጂዎች ሲነደፉ ሉያዊ አመራርን መሰረት ባደረገ መልኩ ቢቀረጹ መሪዎች ትህትና በተላበሰ መልኩ ቢያስፈልግም እንደ መሪ ብቻ ሳይሆን እንደ ክርስቶስ እውነተኛ ደቀ መዝሙር መስዋዕትነትን እየከፈሉ ሌላውን ለመጥቀም የሚተጉ ይሆናሉ። ሶስተኛ የአመራር ስነ ምግባር መርሆችን መንደፍ እጅግ አስፈላጊ ሲሆን በተነደፈው መመሪያ መሰረት የማይመላለሱ መሪዎች ሲገኙ ምን ማድረግ እንደሚገባ ጭምር ማዘጋጀቱ ጠቃሚ ይሆናል። መሪዎች ራሳቸውን ሁልጊዜ ራሱ በመመርመር ሕይወት እንዲመላለሱ ማበረታታቱ አስፈላጊ ነው። ይህም ራሳቸውን እንዲኮንኑና ከአመራር እንዲሸሹ ሳይሆን ወደ ብዙ መልካም ስራ እንደሚገቡ ለማደፋፈር የሚረዳ ነው።
ታዲያ ይህ አይነቱ አሰራር ዲሲፕሊን